እንዴት ናችሁ? ሁላችሁንም ሰላም ላለው አራጋው ሲሳይ ይባላልው የአሸናፊ ቀነኒ ጓደኛና የሥራ ባልደረባ ነኝ። ምሉ አመራር የሚለውን መጽሐፍ ሲጽፍ አሼ ወደ 17 ዓመት ሆኖኛል ከሱ ጋር በአገልግሎትም በተለያየ ስራ አብረን ያሳለፍነውና ህይወቱን ልምዱንና በተለያየ አጋጣሚ የተመለከታቸውን ሁኔታዎች በእኛ ሀገር አውድ አስሶ አጥንቶ የሚሞግት መጽሐፍ ነው። በተለይ ደግሞ መንታዊነት አስተሳሰብን በጣም ይሞግታል። መንታዊነት ወይም ዳይኮቶሚን ቅድም እንደተባለው በተለያየ አገልግሎት ወይም በተለያየ ስራ ላይ አንድ ሰው ሲሰራ ሲንቀሳቀስ መንፈሳዊነት፣ ዓለማዊነት የተለያዩ አይነት ሳቢዎች አሉና አንድ የዳነ ክርስቲያን ሰው የትም ቦታ ቢሆን ክርስቶስን ወክሎ በዚህ ምድር ላይ እንዲያበራ እንዲመራ የሚሞግት መጽሐፍ ነው። በዋናነት ደግሞ እንደ ሀገራችን የሥራ ባህል ከማበልጸግ ወይም ከማዳበር አንፃር የተለያየ ፍልስፍናዎችን ያነሳል። አንድ ሰው ራሱን ካለወጠ ቤተሰቡን አይለውጥም። ቤተሰቡን ደግሞ መምራት የሚችለው በጣም በጥሩ ሁኔታ ከመራ አካባቢውን፣ ቢሮውንም ሀገርንም መምራት ይችላል እና ከዚህ መንታዊነት አስተሳሰብ እንዴት እንወጣለን የሚል እይታ ያለው ትልቅ መጽሐፍ ነው። እንዲሁ የተለያዩ ሊደርሺፕ ሞዴሎች አሉ። እንደምታውቁት ብዙ መጽሐፍ ተጽፏል የተባለው ግን ይሄኛው ለየት የሚያደርገው በእኛ ሀገር አውድ የብዙ ሰዎችን ጥያቄና ቻሌንጅ በህይወቱ አይቶ የጻፈ ስለሆነ በጣም ድንቅ መጽሐፍ ነው። መስከረም 25 የዚህ መጽሐፍ ምርቃት ቀን እንድትገኙ ሁላችሁንም በአክብሮት ጋብዛለሁ። አመሰግናለሁ።